አረ ሊቪ ወዴት እየሄደ ነው? አረ ሊቪ አሁን ባገኘውክ በእናት እንዲደክመ ለማንም እየሰጠንም ባገኝ ወይኔ አሁን ነው አንተን መቀበል በደክምክበት ሰዓት። አረ ሊቨርፑል ነው እየገረመኝ ነው ሊቨርፑል ነገር። ሲቲ አውሬ ሆኗል። አርስዬ መጣልሽ። ሲቲ አይሰማህም በዚህ ዓመት ማርያምን አይሰማህም። አረ የሼባው ነገር ግን ነው። አረ ግፍ ነው። ነጥብ ይጣላል፣ እንደዚህ ግን አይጣልም። እሺ ቤቲ ፑል 6 በተከታታይ ሰጠሽ እንዴ? በቃኛ ቲም። አረ ሲቲ ጭራሽ 3 በሜዳው ጠርቶ ማለት ነው። እንዴት ህፃን ለሼባ እንደዚህ አድርገው ይሰጠዋል? እንዴትስ ሊሆን ይችላል? ወይኔ ቤቲ ፑል። ሁላችሁም የገባችሁ ኮሜንት ላይ ቤቲ ፑል ብላችሁ ጻፉ። ሁላችሁም ኮሜንት ላይ ኢትሃድ ማንቸስተር ሲቲን ከሊቨርፑል ጋር ያገናኘው የእንግሊዝ ፕሪሚየር ሊግ 11ኛ ሳምንት ጨዋታ በማንቸስተር ሲቲ 3-0 አሸናፊነት ተጠናቋል። ለማንቸስተር ሲቲ ኤርሊንግ ሃላንድ፣ ኒኮ ጎንዛሌዝ እና የርሚን ዶኩ ናቸው ግቦቹን ማስቆጠር የቻሉት። ሊቨርፑል እንግዲህ በዚህ ውድድር ዓመት ተከታታይ ሽንፈቶችን ከማስመዝገብ ወጥቶ ነበረ። ባሳለፍነው ሳምንት ያደረገውን ጨዋታ ማሸነፍ ችሎ ነበር። ነገር ግን ዛሬ ምሽት ያደረገውን ጨዋታ ደግሞ በኢትሃድ ተሸንፏል። እንግዲህ ማንቸስተር ሲቲ ነጥብ ማስጣል የሚችልበት እድል ነበረው። ነገር ግን በኢትሃድ ያደረገው ጨዋታ በሽንፈት ተጠናቋል ማለት ነው። ኢላማውን የጠበቀ ሙከራ ለማድረግ ሊቨርፑሎች ረጅም ደቂቃ መጓዝ እንደነበረባቸው ተመልክተናል። ስለ ውጤቱ ምን ሀሳብ አላችሁ? ማንቸስተር ሲቲ አሁን ከአርሰናል ጋር ያለውን የነጥብ ልዩነት ያጠበበበት ምሽት ነበረ። ማንቸስተር ሲቲ ወደ ዋንጫው ፉክክር የተመለሰ ይመስላል። ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡ። አለጣጠፉ ለየት ያለ ስለሆነ ሁለተኛ ቪዲዮ ያስፈልገዋል። ገባችሁ? በስም ጠርቼ ነው አበሽቃችሁ። ኬብራውን የምትባዩ ምን አባሽ ሆነሽ ነው ዊ አር ባክ ያልሽው? እኔ ዩ አር ባክ ሳልልሽ ዊ አር ባክ ምናምን ብለሽ እንዳታወሪ። ስለ ክለብሽ ነው ማስተምርሽ። ዝም ብለሽ ነው የምልሽን ስሚ። አርኒ ስሎት በቃ ገጠር ይግባ ወደ ፌኖርድ ገጠር ይግባ በቃ። አርኒ ስሎት ገብቶ አርኒ ሎስት ነው ገባ አይደል? ሎስት ቲቪ ሾው ነው የሆነው። ዘአዘርስ ነው የሆነው ሎስት ውስጥ ግራ የገባው ማናጀር ቴንሃግ ተከሽኖ ወፍራሙ ቴንሃግ እንዳንለው ራሱ ነው በጣም ተጨንቆ ሊከሳ ነው። ቴንሃግን አምጡት። በእርግጠኝነት ነው የምላችሁ ቴንሃግ እኮ የሆነ ነገር ይቀይራል። ምንም ነገር አይቀይርም። አሁን ምን አለ በሉኝ። የበለጠ የሚያቃጥላችሁ ፕሬስ ኮንፈረንስ ላይ ይመጣና ጎሉ ስለተሻረብን የጨዋታው ቴምፖ በጎሉ ምክንያት ተበላሸብና ማንም እኮ አይችልም ነበር። ማንም ከሲቲ ክሬዲት መስጠት ያለበት ጨዋታዎች ኦብቪየስሊ ሮቦቱ ሊቲየም አዮን ባትሪ ነው። አያልቅም ባትሪው። እናስበታለን እሱ። ዶኩ ምንድነው ነው? ቸርኪ ደግሞ አንቺ ናሆም ሳክሳም ዝም በይ በእናትሽ። ምንም ኳስ ከሌለ የሚራመድ ሰውዬ ስለ ቸርኪ እንዳታወራ ካሁን በኋላ ስለ ቸርኪ እንዳታወራ። ሌላ ደግሞ ከማን ነበር? ሶቦስ ላይ ምርጥ ተሸናፊ ነው። ሶቦስ ላይ ምርጥ ተሸናፊ። ሌላ ማን ነው? የሊቨርፑል ሌላ ሙሉ አችሉ ደጋፊው በተለይ አይችልም። ብዙ አወራ። እኔ ሊቨርፑል ኢዝ ባክ ሳልል ምን አባውነ ነው ሊቨርፑል ኢዝ ባክ የምትለው? እኔንም ነግሬህ እኮ ላስት ሲዝን አርኒ ስሎት ዋንጫ ይበላል ብሎ የነገረህ ማን ነው? እኔ እኮ ነኝ። ገባህ? ዘንድሮ ደግሞ አርኒ ስሎት ይባረራል እንዳልል ካልኩኝ ሀፕን ያደርጋል። ታውቀዋለህ ካልኩኝ ሀፕን ስለሚያደርግ ስርዓት ያዝ። ሼባው ተለጠፍሽ። አሁን ጸጥ ነው። ከየክፍለ ሀገሩ እንዳትጮህብኝ ጸጥ። ልክ እንደናንተ ስሎትም ገጠር መግባት አለበት። ኢቨንትም ሆነ ተሰብስበ ለማየት የሲቲ ደጋፊ መሆን አለበት። ያረዳልሽ። ምክንያቱም መጨረሻ ያምራል። አሸነፈ ትወጣለህ። ደግሰን አንቀልልኛ ያምራል። ምን አይነት ፐርፎርማንስ ነው ዶኩ? ወያላምተኛ ሼባውምተኛ በቃ እኛ ሲቲዎች ነን። አርሰናል እንደዚህ እዚህ ጋር ይዘን እናወርዳታለን። ችግር አሮጊቷ የወያላውንም ድርበሽ እየተለጠለጥሽ ነው እንዴ? ለዛ ነው ወያላው አልለጠለጥም ያለኝ። አረ ዝም ብለሽ እንዴ አትለጠለጥ። ስንት ነገር አለ። አላዛር አለ፣ አቤኔዘር አለ፣ ስንት ነገር አለ። እስትላለ እንትና አለ። አረ በፈጣሪ ስም ማቺ ኮነና ፓሪስ ኢትዮጵያ ሊግስ ምናምን ትጮቻለሽ። ምን ቀደም ሊጋችን አታዋርዲ ወራዳ ሼባው እስካሁን ማለት ነው ለማንም ስትሰጪ ቆይተሽ ማለት ነው። ለኔ ሰው ነው ወይ የምትከለኪኝ? ይሄ ነው መከልከል። ለጥፌን ይጣልኩሽ ፔፕ ማለት ነው። ዛሬ ከስንት ጋር አርሰናል ደጋፊ አፍ እንዳወጣኝ ብታቅ ማለት ነው። የመጀመሪያው ሹቶን ታርጌት እንኳን የሞከሩብን ማለት ነው 76ኛው ደቂቃ ላይ ነው። ምን አይነት ማለት ነው የባክ ፎርማችን የተስተካከለው በቃ ስራ ማለት ነው። ሃላንድ ንቀት ነው።
ንቀዝማ አንድ ጎል አግብቶ እንደዚህ የሚወጣው ማለት ነው። እንችላለን፣ ሁሌም እንችላለን። ሚዜ ተዘጋጂ። አርሰናል ሲቲ ከብዙ ፕሪሚየር ሊግ ተከታታይ ጨዋታዎች በኋላ ያለ ሃላንድ ተጽዕኖ ዛሬ በልጦ አሸነፈ። ሊያውም ዛሬ ሃላንድ ጥሩ አልነበረም እንኳን አገባ እንጂ የዛ የኮናቴ ድድብና ኮናቴ ጭራሽ የሆነ የሳተ ተጫዋች። ለማንኛውም የዛሬውን ክሬዲት ሙሉ ለሙሉ ለዶኩ እንዴት አባቱ ነው የሚችለው። አስጨነቃቸው በግራ በቀኝ ዶኩ በጣም ይለይ ነበር ዛሬ። ሃላንድ ነው ጥሩ አልነበረም። ለማንኛውም ሲቲ በልጦ አሸንፏል። ሊቨርፑል ግን በቃ የሞተ ከቫንዳይክ ውጪና ትንሽ ሰው ላይ ሌላው እንዳለ የሞተ ሳላ ጨርሷል። ሳላ በቃ ገጠር ግባ። የሳላን ተተኪ ቶሎ ካላገኘ ሊቨርፑል እንጃ ብቻ ቶፕ 6ን መጨረሱን እንጃ። አሁን ሲቲ በስትክክል እየተነፈሰብን ነው። በስትክክል ዘንድሮ የኛ ሚዜ ለመሆን እየተፈራረቁ ነው። በየቀኑ በየሰዓቱ ይቀያየራሉ። አንዴ ሊቨርፑል፣ አንዴ ሲቲ፣ አንዴ ቼልሲ። ትርፌ ራሱ ባቅሙ ሃፍ ታይም ላይ ከች ብላ ግን ትመለሳለች ችግሯ እሷ። ለማንኛውም በስትክክል የኛ ሚዜ ሲቲ ሆናለች። በ4 ነጥብ እየተነፈሰብን ነው። እንግዲህ ቀጣይ ፕሪሚየር ሊግ የለም። 15 ቀን እንገናኛለን። ኮፒ ሊንክ ሼር በደንብ ፎሎ እንዳይረስ። የወረደ ፐርፎርማንስ የወረደ በቃ ወኔ ያጡ ሲጀመር የዛሬውን 3 ነጥብ ሲቲ 1.5ቱን ለዳኞቹ ማካፈል አለበት። ነጥቡን ተጋርቶ ነው የወጡት ከዳኞቹ። ምን አይነት ዳኝነት ነው? እንዴት